ናችሁ? ወጥቼ ዛሬ ማሳያችሁ ከቲክቶክ ሾፕ የተላከልኝ ነው። የፀጉር መጠቅለያ ነው። እሺ እና ያው ከሀገር ከወጣችሁ በኋላ ፀጉር መስራት ግድ ነው፣ መልመድ አለባችሁ እንጂ ብታያችሁ አንደኛ ውድ ነው፣ ሁለተኛ እናንተ ማይመቻችሁም፣ ልጃችሁ ይጥላችሁ ትሄዳላችሁ። ስለዚህ ራሳችሁ በግድ ወዳችሁ ሳይሆን በግድ ፀጉር መስራት፣ መቀንደድ፣ ሜካፕ፣ ጥፍር መስራት ማለት ነገር ነው። ይኸውላችሁ ፒንክ ነች ደግሞ ታው ፓኬጅ በደንብ ለምን እንደምቀድ አይገባም። ብዙ ነገር ነው የወዳደቀው። ፀጉር ጌጥ ልከውልናል። እንደዚህ እያያዝን እየከፈልን እንድናደርግበት ነው እና ነገር መጀመሪያ ጊዜ ነበረ ይሄንን መስሪያ የተጠቀምኩት፣ ግን ጥሩ ነው። እንደውም እኔ በ180 ነበረ የሰራሁት። ከዛም በላይ መጨመር ይቻላል። ያው ፀጉሬ እንዳይጎዳ ብዬ ነው እና ጊዜ ስለሌለኝ ሙሉን አልጨረስኩትም። ከፊት እንደዚህ አድርጌው ካርል በደንብ ነው የሚሰራው። ከዛ ከኋላ ሲጆን የወጣሁት እኔ ግን ጊዜ ሲኖር ደግሞ ሙሉን መስራት ይቻላል እና በጣም ወድጀዋለሁ። የምትፈልጉ ከሆነ ብርቱካናማ ካርት ላይ ማየት ትችላላችሁ።